ቀደም ሲል ፓትርያርክ ከኢጅፕት ይመጣ ነበር። የመጨረሻው በንጉሱ ዘመን የመጨረሻው ፓትርያርክ ደርግ እንደመጣ ብዙም አብረው ሊጓዙ አልቻሉም። ጉዳዩ ብዙ ቢሆንም ለኃይለ ሥላሴ መንግስት ቃለ መሐላ ፈጽመው ፓትርያርክ የሆኑት አባት ከመጣው አዲስ መንግስት ጋር መጓዝ ተቸግረዋል። እሱን በጊዜው በአይን ያዩ በጆሮ የሰሙ እማኞች በዝርዝር እንዲናገሩት የሚተው ቢሆንም ደርግ ያደረገው ግን ፓትርያርኩን ገሎ የራሱን ፓትርያርክ ሾመ። ይሄ የኢትዮጵያ ትናንትና ታሪክ ነው። ቀጥሎ ኢህአዴግ ሲመጣ በደርግ የተሾሙት ፓትርያርክ በደርግ ጊዜ የነበሩት ፓትርያርክ ኢህአዴግ የሚባል መንግስት ሲመጣ አብሮ መቀጠል መስራት በብዙ ምክንያት ተቸገሩ። ኢህአዴግ ከደርግ ሻል ባለ መንገድ ግድያ ሳይፈጽም በደብዳቤ ከሀገር አስወጣቸው።